የሰዓቱ ሰበር መረጃዎች በዛሬው ዕለት ከደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል ደብረ ብርሃን ፋኖ ሰብሮ በመግባት ከንቲባውን ጨምሮ በርካታዎችን መግደሉ ተረጋገጠ። ደብረ ብርሃን ላይ የነበረውን እጅግ አውደ ሰፊ ውጊያና የተጠና የፋኖች ኦፕሬሽንን በዚህ መረጃ ሰዓት የምንመለከተው ቀዳሚው መረጃ አድርገናል። የጄኔራሎቹ ስብሰባ ላይ መዓት ማውረዱን ፋኖ አረጋገጠ። በዛሬው ዕለት በርካታ ጄኔራሎችን ስብሰባ ላይ ጥሎ የነበረው የሰሞኑን የፋኖች እየገሰገሰ መሄድን ተከትሎ ጄኔራሎች ስብሰባ አድርገው ነበረ፣ የአገዛዙ ጄኔራሎች ማለት ነው። በዛሬው ዕለትም በዚህ የስብሰባ ማዕከል ላይ ፋኖ ያደረሰው እጅግ መጠነ ሰፊ ጥቃት አለ። እንዲሁም ኮሎኔል ተካልኝን ጨምሮ በርካቶችም መገደላቸው ተረጋግጧል። ከዚህ ጋር ተያይዞ የት አካባቢ የስብሰባ ተካሄደ የሚለውንና የፋኖች ኦፕሬሽን እንዴት ነበር የሚለውን በዛሬው ዕለት ከምንመለከታቸው በዚህ ሰዓት መረጃ ሰዓታችን ወደ እናንተ አደርሳለሁኝ። በሌላ መረጃ የአገዛዙ ቡድን ቀንደኛ መሪው አብይ አህመድ ሁለት ወሳኝ ያላቸውን ጄኔራሎችን ማባረሩ ተገልጿል። ሁለቱ ጄኔራሎች ከፋኖች ጋር ከፍተኛ የሆነ ጥምረትና ትስስር አላችሁ፣ ለፋኖችም ከፍተኛ መረጃ ሰጥታችሁብናል። መረጃዎቹን በማግኘትም ፋኖች በርካታ ቦታዎች ላይ ውጊያዎችን እያሸነፉ ናቸው በማለት እንግዲህ ሁለት ወሳኝ የሚላቸውን ጄኔራሎችን ማባረሩ ተገልጿል። እነዚህ የተባረሩት ሁለት ጄኔራሎች ማን ናቸው የሚለውን በዝርዝር የምታደምጡት የሚሆን ነው። ወደ ተመልካቾች እነዚህን መረጃዎች ጨምሬ ለሚቀጥሉት 10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ ሌሎች አጫጭርና ወቅታዊ መረጃዎችን የማደርስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ ሆናችሁና ለመጀመሪያ ጊዜ ይህንን ቻናል የምትመለከቱ ወዳጆች ካላችሁም ሁሉ በእጄ መረጃ የተሰኘው የመረጃ ሰዓት የሚቀርብበት ቻናላችን ነው። ሰብስክራይብ በማድረግ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሆን በአክብሮት ጠየቅኩኝ። እኔ በቀጥታ ወደ መረጃዎቼ ላቅና። መልካም ቆይታን በእኔ በኩል ተመኘው። ሰላም በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ተገናኝተናል። መረጃዎቹ ወደ እናንተ እያደረስኩ አብሬያችሁ የምቀጥለው ከሁሉ በእጄ መረጃም እኔ ልውል ነኝ። ቀዳሚውን መረጃ ወደ እናንተ ላድርስ። የአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በተለያየ አውደ ውጊያ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አረጋገጠ። አፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በትላንትናው ዕለት በቀን 8/06/2018 ዓ.ም በተለያዩ ቦታዎች አውደ ውጊያ በማድረግ በአገዛዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉን ተረጋግጧል። ወራሪው ኃይል ከዳጋዳሙት ፈረስ ቤት ከተማ ወደ ዳማ ማርቆስ፣ ከደንበጫ ከተማ ወደ አርቡቅ ቀበሌ፣ ከአማኑኤል ከተማ ወደ ደብረ ቀለም የተንቀሳቀሰ ቢሆንም በአይበገሬዎቹ 99ኛ ክፍለ ጦር ሻለቃ 2 እንዲሁም ሻለቃ 1 99ኛ ክፍለ ጦር ቃኝና መሐንዲስ የቴዎድሮስ እዝ ኮማንዶ ዩኒት እና አባት አርበኞች ጥምረት ባደረገው ተጋድሎ ጠላት አይቀጡ ቅጣት መቀጣቱ ተረጋግጧል። ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በትናንትናው ዕለት ባደረገው እልህ አስጨራሽ ተጋድሎ ከአንድ በላይ ጠላትን ኃይል የደመሰሰ ሲሆን ከአማኑኤል ከተማ በመነሳትም ወደ ደጋ ሰኝት ለመግባት ቋምጦ የነበረው ወራሪ ኃይልም በደረሰበት ከፍተኛ ኪሳራ እናቶችና ህጻናት የሚታከሙበትን መድኃኒት ከደብረ ቀለም ጤና ጣቢያ በመዝረፍ ቀሪውን የሕክምና እቃዎችን በመሰባበርና በማቃጠል እንዲሁም በባጃጅ ስራ ተሰማርተው ቤተሰቦቻቸውን የሚያስተዳድሩ የ5 ወጣቶችን ባጃጅ በማቃጠል ሙትና ቁስለኛውንም በአምቡላንስና በአይሱዚ መኪና በመጫን ወደ መጣበት ተመልሷል። ንብረታቸው በአገዛዙ ኃይል የተቃጠለባቸው ሲቪሊያንም እንዲሁ ከፋኖ ጋር በመሆንም ከፍተኛ ተጋድሎ ሲያካሂዱ መዋላቸውም ነው የዓይን እማኞች ከስፍራው ያደረሱን መረጃ የሚያመለክተው። ውድ ተመልካቾች በሌላ እጅግ ወሳኝ ርዕሰ ጉዳይ መታሰቢያነቱን ታላቁ የጦር ጠበብት ሜጀር ጄኔራል ውባንተ አባተ ሁለተኛ ሙት ዓመት መታሰቢያ በሆነው በዚህ አውደ ውጊያም ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ታላቅ ጀብድ መፈጸሙ ተረጋግጧል። የሜጀር ጄኔራል ከፍ ያለው ደሴ የእጅ ስራ የሆነው ግዙፉ ገብርዬ ክፍለ ጦር በአብራኩ ክፋይ አርበኛ ክንድ ሰው ከፍ ያለው 05 ብርጌዶችን እየመራ አንበሳው ጋይንት ክፍለ ጦር በአርበኛ አንደበት አንዱ ዓለም 04 ብርጌዶችን እየመራ እንዲሁም ጨላ ሜዳ አባ ማርያም
ክትካት ንፋስ መውጫ ከተማ ላይ ወታደራዊ ጥበብ የተሞላበትን የከተማ አውደ ውጊያ በማድረግ ጠላት ላይ ከፍተኛ ምት በማሳረፍ ሙትና ቁስለኛ ምርኮ በማድረግ ትጥቁን የተረከቡት ሲሆን ሚኒሊክ ዕዝ ደጋው በመብረቅ 202ኛ ኮርና ላስታ ሳምነው 303ኛ ኮር ቀጠናዊ ትስስር በማድረግ ከፍተኛ ድጋፍ አድርገዋል። በዚያ ወደ ውጊያ እስካሁን ገቢ የሆነ የጠላት ምርኮ 03 ድሽቃ እንዲሁም 3 አብሬን እና 500 በላይ ክላሽንኮቭም ጠመንጃዎች መማረካቸው ጭምር ተረጋግጧል። ከዚህ በተጨማሪም ጉና በጌ ምድር ክምር ድንጋይ ከተማ አፋብን ጎጥ 206ኛ ከፍ ያሉ ደሴ ኮር ተራራው ራስ ጉና ክፍለ ጦር እንዲሁ አርበኛ ተመስገን አብርሃም እና በ203ኛ ከፍ ያለው ደሴ ኮር ዋና ወታደራዊ አዛዥ አርበኛ ቆየ አበጀ 04 ብርጌዶችን እየመሩ በዛሬው ዕለትም ከፍተኛ ውጊያ ማድረጋቸው ተስተውሏል። በሌላኛው ወደ ውጊያ በላይ ዕዝ ሜጀር ጄኔራል ባንታ አባተ አንደኛ ኮር ጉና ክፍለ ጦር ጋሳይ ላይ ከፍተኛ ተጋድሎ ሲያደርግ፣ በሌላኛው ወደ ውጊያ ደግሞ ደብረ ታቦርና ሐሙሲት ላይ ጣና ገላውዲዮስ ክፍለ ጦር ባንታ አባተ ተወርዋሪ ክፍለ ጦር እና ሌሎች አህዶች ተጋድሎ ሲያደርጉ መዋላቸው ነው የተረጋገጠው። ጋይንት አሁንም የተበተነው ኃይል በመለቀም ላይ ሲሆን ከባድ የሚባለው ውጊያ ደብረ ታቦርና ጋይንት ላይ እንዳለ ነው ከስፍራው የደረሱን መረጃዎች የሚያመለክቱት። ውድ ተመልካቾች በሌላ ርዕሰ ጉዳይ በአፋብን እዞች ጥምረት የአብይ አህመድ አገዛዝ ወንበር ጠባቂ ቡድን በደቡብ ጎንደር ጋይንት ንፋስ መውጫ እንዲሁም በሸዋ ጠቅላይ ግዛት ደብረ ብርሃን ከተማ ከፍተኛ ድባቅ መመታቱ ተገልጿል። በሁለቱ ርዕሰ መዲናዎች መካከል በተዘረጋው የአፋብን ውጊያ ጋይንት ንፋስ መውጫ ከተማን ጨምሮ ደብረ ብርሃን ላይ 2 ድሎች መጎናጸፍ ተችሏል። በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ 303ኛ ኮር 81ኛ ክፍለ ጦር እንዲሁም 16ኛ ክፍለ ጦር የ103ኛ ክፍለ ጦር እንዲሁ አባላት በአንድ ላይ በመሆን በጋይንትና ዙሪያው ከሚንቀሳቀሰው ራስ ጋይንት ልዩ ተወርዋሪ ክፍለ ጦር እንዲሁም ጎንደር ጠቅላይ ግዛት ዕዝ ስር የሚገኘው የ206ኛ ከፍ ያለው ደሴ ኮር አህዶች ጋር በጥምረት የአብይ አህመድ አገዛዝ ወንበር ጠባቂን በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ላይ በሚገባ መቀጣቱ ተነግሯል። ራሱን የአገዛዙ ታማኝ ዘብ አድርጎ የሚቆጥረውና ጥምር ጦር ብሎ የሚጠራው ወንበዴ ቡድን ከተከማችቶበት ከነበረውም የነፋስ መውጫ ከተማ ላይ በተሰራ የተቀናጀ ኦፕሬሽን ለመቁጠር የሚታክት ወንበዴ ኃይል ተደምስሷል፣ ቆስሏል፣ በርካታው ተበትኗል፣ ድል የቀናው ተማርኳል። እንዲሁም በቁሳዊ ምርኮ ደረጃ በርካታ ምርኮ የተለያዩ ክፍለ ጦር አህዶችም መማረካቸው ተረጋግጧል። በሚኒሊክ ዕዝ ምክትል ወታደራዊ አዛዥ አርበኛ ወንድሙ ማሩ የሚመራው ደግሞ ኃይል በዛሬው ዕለት በደብረ ብርሃን ሰርጎ በመግባት እንግዲህ ከንቲባውን ጨምሮ ምክትል ከንቲባውን በማቁሰል ሆስፒታል ከገባ በኋላ መሞቱ ተረጋግጧል። በዛሬው ዕለት እንግዲህ ደብረ ብርሃን ላይ ከባድ ውጊያ የነበረ ሲሆን ደብረ ብርሃን መውጫ ላይ ታጅቦ ሲሄድ የነበረው ምክትል ከንቲባውን በተስተካከለና በተጣራ ኦፕሬሽን በጥይት ተመቶ እንግዲህ ከዚህ ዓለም መሰናበቱ ነው የተረጋገጠው። በዛሬው ዕለት እንግዲህ የበርካታ የጠላት ባንዳ ኃይል የተደመሰሰ ሲሆን የብልጽግና አስተዳደራዊ እና ሌሎች መዋቅሮችም ፈርሰዋል። ተጋድሎም በሁለቱም የሚኒሊክ ዕዝ ኮር አህዶች በምርኮ በርካታ የጠላት ሰራዊትና ወታደራዊ ቁሳቁሶች የተገኙ ሲሆን ደብረ ብርሃን ላይ ሽንፈት የገጠመው የአገዛዙ ቡድን ተጨማሪ ኃይል በሸዋ መስመር በሸኖ በኩል ከፍተኛ ኃይል ወደ ደብረ ብርሃን እየተላከ እንደሆነ መረጃዎች ደርሰውናል። ሁለት የብልጽግና አመራሮችን ጨምሮ አጠቃላይ 27 ምርኮኛ፣ 25 ክላሽ እና 15 የወገብ ትጥቅ ከ2000 በላይ የክላሽ ተተኳሾችም በዚህ ኦፕሬሽን መያዛቸው ነው የተረጋገጠው። በዛሬው ዕለት እጅግ ሌላ አነጋጋሪ የነበረው ርዕሰ ጉዳይ በአብይ አህመድ መሪነት የተመራ ዝግ ስብሰባ ነበረ። በዚህ ዝግ ስብሰባም ከፍተኛ የአማራ ክልል አመራሮች ተመስገን ጥሩነህ እና የአማራ ክልሉ ፖፔት መሪ የሆነው አረጋ ከበደን እንዲሁም ከጀነራሎችና ከኮሬል አዋጊዎች ጭምር የተሳተፉበት ዝግ ስብሰባ በአብይ ተካሂዶ ነበር። በዚህም በርካቶችን ሲሰድብና ሲዘልፍ የዋለው አብይ አህመድም 2 ጀነራሎችን ከደረጃቸው ዝቅ በማድረግ እንግዲህ ማባረሩ ተረጋግጧል። በሌላ መልኩ 2 ኮሎኔሎችም እንዲሁ ከኃላፊነታቸው እንዲነሱ በማድረግ ተጠናቋል። 2 ኮሎኔሎች ሊባረሩ የቻሉበት ምክንያትም ከፍተኛ ስትራቴጂካዊ ቦታ በምትባለው ደብረታቦር እና ጋይንት ንፋስ መውጫ አካባቢዎች ላይ አዋጊ የነበሩ ግለሰቦች መሆናቸው ተረጋግጧል። በዚህም ፋኖዎችን በመርዳት መረጃዎችንም የሚሰጥ ሰውን ባለማጣራት እና ውስጣችሁን ባለማጣራት የምታዋጉት አዋጊዎችና
ጦሩም ሸሽቶ እየሄደ ነው፣ ስለዚህ እናንተ ናችሁ ተጠያቂ በማለት 2 ኮሎኔሎችን ከደረጃቸው ዝቅ በማድረግ ማባረሩ ተረጋግጧል። ከዚህ በተጨማሪም 2 ጄኔራሎችም ካሉበት ቦታ እንዲቀይሩና አካባቢያቸውንም ለቀው ወጥተው በሌላ ኦፕሬሽን እንዲጠመዱ እናደርጋለን በማለትም ሲዘብትባቸው እንደነበረ ነው በዚሁ ዝግ ስብሰባ የደረሰን መረጃ የሚያሳየው። ውድ ተመልካቾች በሌላ ዝርዝር መረጃ ዘመቻ አርበኛ ውባንተ አባተ 2ኛ ዓመት መታሰቢያ ከራስ ጋይንት እስከ ደራ ሐሙሲት ውጊያዎች ቀጥለዋል። በደቡብ ጎንደር ቀጠና እና አዋሳኞች የሚንቀሳቀሱት የበላይ ዘለቀ እዝ፣ የጎንደር ጠቅላይ ግዛት እዝ እንዲሁም የሚሊክ ኮሮች በጋራ አቅደው ዛሬ አነጋግ ላይ የጀመሩት ውጊያ ጠላት በደቡብ ጎንደር ቀጠና ያሰማራውን ሰራዊትና እንዲሁም ሎጂስቲክሱን በመቀጥቀጥ እንግዲህ በድል መጠናቀቁ ተረጋግጧል። በራስ ጋይንቱ ነፋስ መውጫ ከተማ፣ በጉና በጌምድሩ ክምር ድንጋይ ከተማ፣ በፋርጣው ጋሰኛ ከተማና በደራው ሐሙሲት ከተማ የተከማቸውን የጠላት ሰራዊት እኔ ቁሳቁስ ኢላማ አድርጎ በተካሄደው ማጥቃት በሁሉም ከተሞች የነበረው የአገዛዝ ሰራዊት በጥበበኛው ሰራዊታችን ክንደ ፍርስርሱ ወጥቷል ሲል የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ ያሳያል። ሜጀር ጀነራል ውባንተ አባተ 2ኛ ኮር ባህር ዳር በ30 ኪሎ ሜትር ርቀት ያለችውን ደራ ሐሙሲት ከተማ ወንጭጥ ሚካኤል ይዘትና ቦምባት የመሸገውን የአገዛዙ ሰራዊትም ከደብረ ታቦር ከተማ በቅርብ ርቀት የምትገኘው ጋሳኝ ከተማን አልፎ ወደ ክምር ድንጋይና ራስ ድንጋይ ሊያልፍ የነበረውን የአገዛዙ ሰራዊትም በመበታተን 9 ብሬን፣ 3 ዲሽቃ፣ 1200 በላይ ተተኳሽ፣ 453 ኤኬ 47 ክላሾች እንዲሁም 135 የአድማ ምተኛ ምርኮኛ እንዲሁም 251 የተደመሰሰ 7 አርፒጂ ከነሙሉ ተተኳሹ 51 የሬዲዮ መገናኛ እንዲሁም በርካታ የጭስ ቦምቦችና ሌሎች ወታደራዊ ቁሳቁሶች መማረካቸውን የአማራ ፋኖ ብሔራዊ ንቅናቄ ገልጿል። በሌላ መልኩ ሚኒሊክ እዚህ የ303ኛ ኮር 81ኛ ክፍለ ጦር እንዲሁም 16ኛ ክፍለ ጦሮች እና የ106ኛ ኮር 22ኛ ክፍለ ጦር በደቡብ ጎንደር ጋይንት ንፋስ መውጫ ከተማ ላይ በሚገባ ተመቷል። በዚህም 183 ከተለያየ አሃድ የተውጣጣ የጠላት ሰራዊት ሲደመሰስ 1 ብሬን፣ 2468 የብሬን ተተኳሽ፣ 151 ክላሽ፣ 8780 የክላሽ ተተኳሾች እንዲሁም በርካታ የደረትና የወገብ ትጥቅ ወታደራዊ አልባሳትን ጨምሮ የተማረከ ሲሆን ከ200 በላይ አድማ ብተና ፖሊስና ሚሊሻም መደምሰሱ በዚያ ወደ ውጊያ ተገልጿል። በአጠቃላይ ዛሬ መጋቢት 10 ቀን 2018 ዓ.ም እስካሁን በተካሄደው ውጊያ 6 ዲሽቃ፣ 20 ብሬን እንዲሁም ከ1100 በላይ ክላሽ በጠቅላላ 651 በላይ የጠላት ኃይል መደምሰሱን በርካታ ወታደራዊ ቁሳቁሶችም ገቢ መድረጋቸውንም ለማረጋገጥ ችለናል። ውድ የሁሉ በእጅ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበረ። ወደ በኋላ ላይ በአዳዲስ ወቅታዊና ፈጣን መረጃዎች ዳግም ወደ እናንተ እንደምደርስ ቃል እየገባው በዚሁ ተሰናበትኳችሁ። ለዚህ ቻናል አዲስ ሆናችሁና ለመጀመሪያ ጊዜ የምትመለከቱ ካላችሁ ሰብስክራይብ በማድረግ ቪዲዮ ወደ እናንተ እንዲደርስ ያደርጉ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘለዓለም ትኖር። ብሩህ ቀን በእኔ በኩል ተመኘው።